ሰላም ጋይስ፣ ዛሬ በሌላም ተመልሼ መጥቻለሁ። ለሞታምን ቃላው ይባላሉ። ለእናንተ ይጠቅማችኋል ብዬ የማስባቸውን ቪዲዮዎች እየሰራሁ በዚህ ቻናል እለቅላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ይዤላችሁ የመጣሁላችሁ ሀሳብ ደግሞ ፕሪንስ ሆሊዴይ ከጻፉ ከኢጎ ኢዝ ዘ ኢነሚ ከሚለው መጽሐፍ ላይ ያገኟቸውንና አንዳንድ ከሌላ ቦታ ያገኟቸውን ስለ ኢጎ ይጠቅማችኋል ብዬ ያሰብኳቸውን ነገሮች ይዤላችሁ መጥቻለሁ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ብዙ ጊዜ በምታደርጓቸው ነገሮች ላይ ፌል የምታደርጉ ከሆነ በድሪማችሁ፣ በሪሌሽንሺፓችሁ እና ሰክሲድ ማድረግ የምትፈልጓቸውን ነገሮች ላይ ፌል የምታደርጉ ከሆነ ይህ ቪዲዮ ማየት ያስፈልጋቸዋል። ኢጎ ኢዝ ዘ ኢነሚ ይህ አባባል የዚህ መጽሐፍ ደራሲ የሆነው የፕሪንስ ሆሊዴይ አባባል ነው። ይህን ኢጎ ኢዝ ዘ ኢነሚ የሚለውን ቃል እጁ ላይ ሳይቀር ተነክቶታል። በመጀመሪያ ዋት ኢዝ ኢጎ? ኢጎ ምንድን ነው? ኢጎ ማለት በአማርኛ ቀጥተኛ ፍቺ ባይኖረውም ኢጎ አንድ ሰው ከመጠን በላይ አስፈላጊ ነኝ ብሎ ሲያስብ ማለት ነው። ይህም ማለት ጤነኛ የነበረው ድሪማችን ወደ ኦብሴሽን ሲቀየር ማለት ነው። ብዙ ጊዜ ድሪም በምታደርጓቸው ነገሮች ላይ ፌል የምታደርጉ ከሆነ፣ ሰክሰስፉል የማትሆኑ ከሆነ ሞስት ፕሮባብል ኢጓችሁ እየያዛችሁ ነው ማለት ነው። ለምሳሌ የስቲቭ ጆብስን ታሪክ ማየት እንችላለን። ስቲቭ ጆብስ በመጀመሪያ የኢንተርፕረነርሺፕ ዓመታት ውስጥ በጣም ስትራግል እያደረገ የነበረ ሰው ነበረ። ይህም እንዲሆን ያደረገው ደግሞ ራሱን በጣም ኢምፖርታንት ሰው እንደሆነ ለማሳየት መፈለጉ ነው። በሁሉም ነገር ላይ እሱ ብቻ መወሰን እንዳለበት ያስባል። በዚህም የተነሳ ከሰዎች ጋር መስራት እስከሚያቅተው ድረስ በራሱ ኦብሰስድ ሆኖ ነበር። በመጨረሻም በዚህ የተነሳ ራሱ ፋውል ካደረገው ካምፓኒ በ1985 ለትንሽ ጊዜያት እንዲታገድ ቲም ወስኖበት ነበር። ከዚያም በኋላ ስቲቭ ጆብስ ኢጎውን አሸንፎ ራሱን ለውጦ ተመለሰ። አፕል ላይ ከታዩ ትላልቅ እድገቶች መካከል አንደኛው የታየው በዛ ታይም ነበረ። ይህም የሚያሳየን ሰክሰስ ምንጊዜም የአንድ ሰው ኢንተሊጀንስ አይደለም። መጽሐፉ እንደሚለን ኢጎ 3 ማኒፌስት የሚያደርግባቸው ቦታዎች አሉ። እነዚህ 3ቱ ኢጎ ማኒፌስት የሚያደርግባቸው ቦታዎች ደግሞ አስፓሬሽን፣ ሰክሰስ እና ፌሊየር ናቸው። የመጀመሪያው ኢጎ ዱሪንግ አስፓሬሽን ኦር ኢጎ ዱሪንግ ድሪም። የሆነ ስራ ልንጀምር ስንል ኢጎ ይመጣል። ኢጎ ይመጣና ስራውን ከመስራት ይልቅ ስለ ስራው ብዙ ነገር እንድናወራና ለሰዎች እንድናወራ በማድረግ ስራውን ከመስራት ይልቅ ወሬው ላይ እና ድሪም ማድረጉ ላይ ፎከስ እንድናደርግ ያደርገናል። በእርግጠኝነት አጋጥሟችሁ ሊያውቅ ይችላል። አንድ ስራ ልንሰራ ስንል ስራውን ከመስራት ይልቅ ለሰዎች ማውራት፣ ስለ ስራው ማውራት። በዚህ ታይም ላይ ኢጎ ነው ማኒፕሌት እያደረገን ያለው ማለት ነው። ብዙ ስራዎች የሚጠይቁት ደግሞ በስራው ኦብሰስድ መሆንን ሳይሆን ስራውን መስራት ነው። ሁለተኛው ደግሞ ኢጎ አፍተር ሰክሰስ ወይ ደግሞ ኢጎ አፍተር አክሽን ማለት ነው። ብዙ ሰዎች ኢጎን ከሰክሰስ ጋር ነው የሚያገናኙት። ብዙ ጊዜ ኢጎ ያለባቸው የሚባሉ ሰዎች ሰክሰስፉል ሰዎች ናቸው ተብሎ ይታሰባል። በእርግጥም ኢጎ በትልቁ የሚያስቸግረን በዚህ ሰዓት ላይ ነው። ከብዙ ሰዎች ይሻላለው፣ ኢምፕሩቭመንት አያስፈልገኝም፣ ግሮዝ አያስፈልገኝም ብለን የምናስብበት ሰዓት ነው። ኢጎ አንድ ነገር ላይ ሰክሰስፉል ከሆናችሁ በሁሉም ነገር ላይ ሰክሰስፉል እንደምትሆኑ እንዲሰማችሁ ያደርጋል። ይህም ለስራው የሚያስፈልገውን አክሽን እንዳንወስድ ያስገድደናል ኦር ያደርገናል። ስለዚህ ከሰዎች የሚሰጧችሁን ፊድባክ ቦታ እንዳትሰጡት፣ እንዳትቀበሉ ያደርጋችኋል። ከሰዎች የሚሰጧችሁን ፊድባኮች ደግሞ አለመቀበል ራሳችሁ ጉድለታችሁን ማየት የማትችሏቸውን ጉድለታችሁን እንዳታያቸው ያደርጋችኋል። ከሰዎች ላይ ሁሉንም ፊድባክ መቀበል ሳይሆን ኢንዱስትሪ ውስጥ ካሉ ሰዎች የሚሰጧቸው ፊድባኮች ግን መቀበል ግዴታ ነው ይኖርባቸዋል። ሶስተኛው ደግሞ ኢጎ ዱሪንግ ፌሊየር፣ ከወደቃችሁ በኋላ ወይ በውድቀታችሁ ሰዓት የሚመጣ ኢጎ። አብዛኛው ሰው ኢጎ በዚህ ሰዓት አይጠብቀውም፣ አለን ብሎ አያስብም። አንድ ያልነገርኳችሁ ነገር ኢጎ አለመቻልን እና መውደቅን አይፈልግም፣ ወድቀሃል መባልንም አይፈልግም። ስለዚህ ፌስ ታደርጉ ኢጎ ይመጣና ዲፌንድ ሊያደርጋችሁ ይሞክራል። ይህ ነገር የተፈጠረው በእኔ ጥፋት አይደለም፣ እኔ አይደለም የሚያደርጉት፣ በእኔ ምክንያት አይደለም የተበላሸው፣ በእኔ ምክንያት አይደለም ፌል ያደረጉላችሁ እንድታስቡ ዲፌንድ ያደርጋችኋል። አንድ ሰው ደግሞ አንድ ነገር ሰርቶ ፌልም ካደረገ ከተሳሳተም ራሱ ሪስፖንሲቢሊቲውን መውሰድ አለበት። ኢጎ ግን የኔ ጥፋት አይደለም ብለን እንድናስብ ያደርገናል። ኢጎ ድራይቭ የሚያደርገው ዲፌንሲቪቲ ባለንበት በዛ በወደቅንበት ወድቀን እንድንቀር ያደርገናል። ፌል በምናደርግበት ሰዓት ዲፌንድ ከማድረግ ይልቅ ለምን ብሎ መጠየቅ በጣም ጠቃሚ ነው። ስለዚህ አሁን ስለ ኢጎ በደንብ እንደዚህ ካየን ኢጎአችንን እንዴት አድርገን እናስተካክለው ወደሚለው ጉዳይ እንመጣለን ማለት ነው። ፕላስ ማይነስ ኢኳልስ የሚባል ሜቶድ አለ።
ይህንን ሜትድ ያዘጋጀው ይህ ሰው ነው። ስሙን እርግጠኛ አይደለሁም። አንደኛው ዩኒዴ ፕላስ። እናንተ የተሻሉ ሰዎችን አድ ማድረግ አለባችሁ። ይህም የሚያስፈልጋችሁ በተለይ በሰክሰስ ታይም ከእናንተ የመጡ ሰዎችን ባገኛችሁ በዙሪያችሁ ሲኖሩ ራሳችሁን በጣም ትልቅ ቦታ እንድደረሳችሁና ግሮዝ አያስፈልገኝም ኢምፕሩቭመንት አያስፈልገኝም ብላችሁ እንዳታስቡ ያደርጋችኋል። ሁለተኛው ደግሞ ዩኒዴ ማይነስ። ከእናንተ ያነሱና ከእናንተ በእውቀት ያነሱ ሰዎች በዙሪያችሁ የሚያስፈልጓችሁ በተለይ በፌሊር ታይም ነው። ፌሊር ታይማችሁ ላይ ከእናንተ የሚያንሱ ሰዎች በዙሪያችሁ ሲኖሩ እነሱን እያስተማራችሁ ራሳችሁን ታስተምራላችሁ። ወርቃችሁ እንዳትቀሩ መነሳሻ ይሆናችኋል ማለት ነው። ሶስተኛው ደግሞ ዩኒድ ኢኳልስ። ከእናንተ ጋር እኩል የሆኑ ሰዎች ያስፈልጓችኋል። እነዚህ ሰዎች የሚያስፈልጋችሁ በአስፓሬሽን ወይ ደግሞ ድሪም በምታደርጉበት ታይም ነው ማለት ነው። ተያይዛችሁ ያላችሁን እውቀት ተያይዛችሁ እንድታሉ ይረዷችኋል ማለት ነው። እንደዚህ አይነት ሰዎች በዙሪያችሁ ሲኖሩ እና በእነዚህ በሶስቱ ሜቶዶች ተጠቅማችሁ ኢጓችሁ ማሸነፍ ትችላላችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ሰብስክራይብ ማድረግ አትርሱ። ይህንን ቻናል ቪዲዮ ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ለምታስቡት ሰው ይህን ቪዲዮ ሼር ማድረጋችሁን አትርሱ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ በቀጣይ እስከምንገናኝ ድረስ ሰላም ነው።